ሰላም ጋይስ እንዴት ናችሁ? ሁላችንም ሰላም ብያለሁ። ባላችሁበት ሰላማችሁ ይብዛ። ዛሬ በዚህ ቪዲዮ ስለ ቮና አፕሊኬሽን ኢንቪቴሽን ወይ ደግሞ ሰዎችን በመጋበዝ እንዴት ገንዘብ እናገኛለን የሚለውን ነገር እናያለን። ከአንድ ሰው እንደሚታወቀው ኦልሞስት ወደ 16 እና ከዛ በላይ የሚሆኑ ዶላሮችን መስራት እንችላለን። እዚህ ጋር ራሱ እንደሚያሳየው 16.8 ዶላር ማግኘት እንችላለን ይላል። ይሄን ለማግኘት ያው መጀመሪያ ቮን ላይ ከገባችሁ በኋላ እዚህ ጋር ፕሮፋይላችሁ ጋር ከመጣችሁ ኢንቫይት የምትላለች ወደታች አካባቢ እዚህ ጋር ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። ስለ ኢንቪቴሽን ህግ በመጀመሪያ ማወቅ ያለባችሁ ምንድነው እናንተ ኢንቫይት የምታደርጉት አዲስ ሰው እንደሆነ ማወቅ አለባችሁ። ይሄ ማለት ይሄን ፕላትፎርም ተጠቅሞ የማያውቅ ሰው መሆን አለበት ማለት ነው። ለኢንቪቴሽን ወይ ደግሞ የኢንቪቴሽን ዶላር ለማግኘት ያ ሰው ከዚህ በፊት ይሄን አፕሊኬሽን ተጠቅሞ የማያውቅ አውርዶ የማያውቅ መሆን አለበት። አሻራ ሰጥቶ የማያውቅ ሰው መሆን አለበት። አሻራ ሰጥቶ የሚያውቅ ሰው ከሆነ አይቻልም። ለምን? መጀመሪያ ተጋብዟል ስለሆነ ያ ሰው። ግን ተጋብዞ የማያውቅ አፑን የማያውቀው ሰው ከሆነ ወይ ደግሞ አውርዶት ከብዙ ወራት በፊት ከ3 ወር በላይ የሚሆነው ከሆነ አውርዶ ደልቶ የነበረ ሰው ከሆነ ከ3 ወር በፊት ማለት ነው ኢትስ ኦኬ አሻራ ካልሰጠ ማለት ነው። ግን የፊት አሻራ ከሰጠ ስለሚመዘገብ ኢንቪቴሽን ላይ የምትጠቀሙት ነገር አይኖርም። ነገር ግን ምን አለ የፊት አሻራ የሰጠ ሰውም ቢሆን ወደ ፕላትፎርሙ መልሳችሁ ኤጀንሲ ካሌለው በእናንተ ኤጀንሲ ስር መዝግባችሁ በደንብ አስረድታችሁት አብራችሁ እንዲቀጥል ማድረግ ትችላላችሁ። ስለ ኤጀንሲነት በቀጣይ ቪዲዮ እናያለን ስለሆነ በሰፊው እሱን እስከምናይ ዛሬ በኢንቪቴሽን ቪዲዮ በደንብ ስለ ኢንቪቴሽን እንዴት ኢንቫይት እንደሚደረግ እንዲሁም ደግሞ የኢንቪቴሽን እንዴት እንደሚሰጥ እናያለን ማለት ነው። በመጀመሪያ እንዳልኳችሁ ኢንቫይት ላይ መግባት አለብን። በመጀመሪያ እዚህ ጋር ኢንቫይት አለች። እሷን ክሊክ አድርገን ስንገባ በመጀመሪያ እንዴት ነው የሚሰጠው የሚለውን ለማየት ይሄን 16 ዶላር ለማግኘት እዚች ጋር ጥያቄ ምልክት አለች ከላይ እሷን ክሊክ ታደርጋላችሁ። ከፈለጋችሁ ማየት ትችላላችሁ የእናንተው የኢንቪቴሽን ቦታ ላይ ማለት ነው። እዚህ ጋር ሃው ቱ ኢንቫይት ይላል። ኢንቫይት እንዴት ነው የማደርገው ነው። ይችን ራሳችሁ ትራንስሌት አድርጋችሁ ማየት ትችላላችሁ። ወይ ደግሞ እኔ በአጭሩ ስነግራችሁ ምንድነው ኢንቫይት የምታደርጉት ፍሬንድ ወይ ደግሞ ጓደኛ ከዚህ በፊት አፑን አውርዶ የማያውቅ ወይ ደግሞ ለመጀመሪያ ጊዜ የሚያወርድ ሰው መሆን አለበት ይላል። እንዲሁም ደግሞ በእናንተ ሊንክ የተጋበዘ ሰው መሆን አለበት። እናንተ ሊንክ ልካችሁለት በሊንኩ ገብቶ አፑን ሲያወርድ ወይ ደግሞ አፑን አውርዶ እንኳን ከሆነ ያለው የኢንቪቴሽን ቦታ ላይ ልክ ሲከፍት አፕሊኬሽኑን ማን ነው ያንተ ኢንቫይተር ብሎ አፑ ራሱ ኦፕሽን ያስቀምጥለታል። ኢንቫይተር አይዲ የሚል ማለት ነው። እዛ ቦታ ላይ የእናንተን አይዲ ወይ ደግሞ የኢንቫይተር አይዲ ይሙላ ይላችኋል ማለት ነው። ይሄ ማለት ማይ ኤጀንሲ ላይ እና ኢንቫይተር አይዲ ይለያያል። ማይ ኤጀንሲ ማለት ኤጀንሲ እናንተ ስር ሲመዘገብ ነው። ኢንቫይተር ደግሞ እናንተ እንደጋበዛችሁት ለማሳየት ነው ማለት ነው። ከዛ እዚህ ጋር ደግሞ ይሄ እነኚህን ነገራቶች ያላከናወነ ሰው ከሆነ በእናንተ ስር እንደተመዘገበ አያሳያችሁም ወይ ደግሞ ተመዝግቧል አይላችሁም ማለት ነው። እዚህ ጋር እንደምታዩት አሁን እንዳየነው ኢንቪቴሽን ስናደርግ ወይ በእኛ ሊንክ አውርዶ የጨረሰ ሰው መሆን አለበት። በእኛ ሊንክ ያወረደ ሰው ከሆነ ኢንቫይተር አይዲ የሚለው ቦታ ላይ አፑ ራሱ ይሞላለታል። ሜቢ ካልሞላለት የእናንተን ይሞላል። ግን ከዚህ በፊት ያወረደ ሰው ከሆነ ኢንቫይተር አይዲ ካልከፈተ አፑን የእናንተን አይዲ ሞልቶ ይከፍታል ማለት ነው። ያኔ እናንተ ጋር ደግሞ ሚሴጅ ይደርሳል። ኮንግራጁሌሽን እንደዚህ አይነት ሰው እናንተ ጋር ተመዝግበዋል፣ በእናንተ ሊንክ አውርዷል፣ እንዴት መስራት እንዳለበት አስታውሰው እሱ ያ ሰው ይስራ፣ እንዲሁም ደግሞ እናንተም የኢንቪቴሽን ተጠቀሙ ይላችኋል። ከዛ ሃው ቱ ኢርን ሪዋርድስ እንዴት ነው ኢንቪቴሽን ሪዋርድ የምንቀበለው የሚል ነው። ይሄ ደግሞ እዚህ ጋር ታስኮች አሉ። በዚህ ጋር ደግሞ ሪዋርድስ ይላል። ታስክ ማለት ያ ሰው መስራት ያለበት ነገር ነው። እዚህ ጋር ደግሞ እናንተ የምታገኙት ነው ያንን ሰው ኢንቫይት ስላደረጋችሁ። 10,000 ፖይንት ማለት $1 ነው። በዛ መሰረት ነው ሂሳቡን የምንሰራው። ለምሳሌ ኢንቫይት ያደረግነው ሰው እነኚህ በ7 ቀን ውስጥ መከናወን ያለባቸው ነገራቶች ናቸው። እነኚህ 7 ቀን የተጻፈበት ማለት ነው። የመጀመሪያው ምንድነው? 1 ሰዓት ላይቭ በ7 ቀን ውስጥ 1 ሰዓት ከሆነ የተቀመጠው 10,000 ይሰጣችኋል ነው። 3 ሰዓት ከሆነ የተቀመጠው ሌላ 10,000 ወይ ደግሞ $2 ሆነ $1 ከዛ ሌላ 5 ሰዓት ከተቀመጠ በዛው ሳምንት ውስጥ ሌላ 10,000 እንዲሁም ደግሞ 8 ሰዓት ከተቀመጠ ሌላ 10,000 12 ሰዓት ከተቀመጠ ደግሞ 20,000 ይሰጣችኋል። which is 60,000 ማለት ነው። $6 ሰጣችሁ። almost 1,000 ብር ነው ይሄ ራሱ። ይሄ ማለት እንዴት ነው? በአንድ ሳምንት ውስጥ ነው። ዛሬ ከጀመረ ከዛሬ እስከ ዛሬ ሳምንት ባለው ቀን ውስጥ እነኚህን ሰዓቶች ከተቀመጠ ይሄ ማለት በቀን 2 ሰዓት ላይ ቢቀመጥ በስድስተኛው ቀን ራሱ 12 ሰዓት ይሞላል። ያኔ አንተ 1,000 ብር ታገኛለህ ማለት ነው። በዛ ልጅ ወይ ደግሞ ታገኛለሽ ማለት ነው። በዛች ሴት ስፔሻሊ ሴቶች መሆን አለባቸው። ለምን? ሴቶች ናቸው ላይቭ ስትሪም የሚያደርጉት።
ሌላኛው ምንድን ነው እዚህ ጋር እስከ $6 አግኝተናል። ያዙልኝ በደንብ ኢንቫይት ያደረጋችሁት ሰው በ30 ቀን ውስጥ እነኚህ ደግሞ 30 የተጻፈባቸው አሉ። እዚህ ጋር እንደምታዩት 30 ዴይስ የሚል የተጻፈባቸው አሉ። እነኚህ በ30 ቀን ውስጥ መከናወን ያለባቸው ናቸው ኢንቫይት ከተደረገ ቀን ጀምሮ። እነኚህ እንዴት ናቸው? ኢንቫይት ያደረግነው ሰው $0.1 ወይ ደግሞ 1000 ፖይንት በጊፍት መልክ ማግኘት ከቻለ እናንተ ይሄን ያክል ሪሲቭ ታረጋላችሁ ነው። እቺ ግን መሆን ያለባት ከአፑ ሪዋርድ ውጭ መሆን አለበት። አፑ የሚሰጠው ሳይሆን ከሆነ ሰው በጊፍት መልክ ኦር ደግሞ በኤክስቼንጅ መልክ ያገኘው እንጂ አፑ የሚሰጠው የላይቭ ስትሪም የፓርቲ ምናምን አያካትትም ማለት ነው። ይሄ ዶላር እቺን ዶላር ሲያገኝ ይሄን ያክል ትወስዳላችሁ። 0.5 ማለት ደግሞ 5000 ሲያገኝ 2000 ትወስዳላችሁ ይላችኋል። ፖይንት ማለት ነው። ሪሲቭ ታደርጋላችሁ እናንተ ሜሴጅ ይገባላችኋል። $1 ሲያገኝ 5000 ወይ ደግሞ $0.5 ለእናንተ ይሰጣል። በ30 ቀን ውስጥ መሆን አለበት። ሌላ $1 ደግሞ የሚሰጣችሁ ምን ሲሆን ነው? ሌላ $5 እሱ ሲሰራ ነው። በ30 ቀን ውስጥ $10 ኢርን ያደረገ ቀን በጊፍት መልክ ኦር በኤክስቼንጅ መልክ ሌላ 10,000 ይሰጣችኋል። እነኚህ ስንደማምራቸው እዚህ ጋር ደግሞ ስንት አለ? $20 አለ። $20 ያ ሰው ሲሰራ ሌላ 10,000 ጨምርላለሁ ነው። $50 ከሰራ ሌላ 20,000 ወይ ደግሞ $2 ሰጣለሁ ነው። $100 መስራት ከቻለ ያ ሰው ደግሞ ያለ ፕላትፎርሙ ሪዋርድ ማለት ነው። እዚህ ጋር ዳዝንት ኢንክሉድ ፕላትፎርም ሪዋርድ ብሎ ጽፎልናል። እነኚህን ሳያካትት የፕላትፎርሙ ሪዋርድ ሳያካትት እነኚህን የሚያገኝ ከሆነ $200 ካገኘ ደግሞ በ30 ቀን ውስጥ ሌላ 30,000 ፖይንት ወይ ደግሞ $3 ማለት ነው። ይሄ ማለት 3 እና 2 $5 $7 8 9 $10 $10 እስከዚህ መተናል። ቅድም ደግሞ እስከዚህ ድረስ ያሉትን $6 ነበሩ $16 ሆነ ማለት ነው። $16 ላይ ይሄ 0.1 0.3 $0.8 ናቸው። እስከዚህ ያሉት እነኚህ ሶስቱ 8 ስለሆኑ 0.8 ነው which is $16.8 በዚህ መሰረት እናገኛለን ማለት ነው። እንዴት ነው ኢንቫይት የምናደርገው የሚለውን ደግሞ ስናይ ኢንቫይት የሚል አለ እዚህ ጋር እንደምትመለከቱት እሱን ክሊክ ታደርጋላችሁ። ከዛ በመቀጠል እዚህ ጋር ሊንኮች አሉ። በእነኚህ ሊንኮች ድሮ ኢንቫይት እናደርግ ነበርኛ። ነገር ግን በጣም ብዙ ሰው እያወረደባቸው ስለሆነ በእነኚህ ሊንኮች አሁን ላይ እየመዘገበ አይደለም። ኢንቪቴሽን ሰምታይምስ ላይመዘግብ ይችላል። ያ ሰው በሊንካችን ሳያወርድ ሲቀር አውርዶ ደግሞ ካልሰራ ላይሰጠን ይችላል። እንዲሁም ደግሞ አንዳንድ ሰው ሊንኩን ነክቶ ገብቶ ኢንተርኔት ምናምን ሊያስቸግረው ይችላል። በእነኛ ምክንያቶች ላይመዘግብ ይችላል። ግን እንዴት ነው ኢንቫይት ማድረግ ያለብን? መጀመሪያ ሊንካችን ክሬት ማድረግ አለብን። ማይ ማቴሪያል የሚል አለ እዚህ ጋር እሱን ክሊክ ታደርጉታላችሁ። እንደምታዩት ማይ ማቴሪያል ላይ ከገባን በኋላ እዚህ ጋር ፐርሰናላይዝድ ማቴሪያል የሚል አለ። ፐርሰናላይዝድ ማቴሪያል የሚለውን ክሊክ ታደርጋላችሁ። ከዛ በመቀጠል እዚህ ጋር የካሜራ ምልክት አለ። እሱን ክሊክ እናደርጋለን። ከዛ አድ ፎቶ ይለናል። እሱን ክሊክ እናደርጋለን ማለት ነው። እንደምታዩት ፎቶ መርጬለታለሁ። አሁን አፕሎድ ቴምፕሌት እለዋለሁ እዚህ ጋር። ከዛ በመቀጠል አፕሎድ ቴምፕሌት እንዳልኩት ኮንፈርም አድርግ ይለኛል። ከዛ እዚህ ጋር እንደምታዩት አንደር ሪቪው ይላል። ይሄ አንደር ሪቪው የሚለው አሁን እየተጠና ነው። ይሄ ፎቶ የሱ ነው ወይስ የሱ አይደለም የሚለውን ፎቶ ስታስገቡ የራሳችሁ የሆነ በስርዓት የሚታይ ፎቶ መሆን አለበት። ከዛ ይሄ እዚህ ጋር አንደር ሪቪው የሚለው ቦታ ላይ ሼር የሚል ያደርግላችኋል። ሜቢ ኒቃቢስት ምናምን ከሆናችሁ ደግሞ በኒቃብ የተነሳችሁትን አይናችሁ በስርዓት የሚታይ ፎቶ ታስገቡለታላችሁ። በዚህ መሰረት ኢንቪቴሽን ሊንክ ክሬት ታደርጋላችሁ። ከዛ ከደቂቃዎች በኋላ ከ5 ደቂቃ በኋላ አንደር ሪቪው የሚለው ቦታ ላይ ልክ እንደዚህ ሼር የሚል ይኖረዋል። እዚህ ጋር አድርጌ እንደማሳያችሁ ሼር የሚል ይኖረዋል። ሼር የሚለውን ክሊክ በማድረግ ብቻ ከሱ ላይ የፈለጋችሁትን ሊንክ ኮፒ አድርጋችሁ በቴሌግራም በፈለጋችሁት ነገር ለዛ ሰው መላክ ነው ማለት ነው። ያንን ሊንክ በምንልክበት ሰዓት ለዛ ሰው ልክ እንደዚህ ሼር ስላለው ሼር ስናደርግለት በዛ ሊንክ ሲያወርድ አፑን ሲከፍትና ዴሊ ታስኮቹን ሲሰራ እኛ ደግሞ ሪዋርድ እናገኛለን። ግን ኢንቫይት በምናደርግበት ሰዓት ልክ ያ ሰው አፑን እንዳወረደ የሚሰጠን ሜሴጅ አለ ወይ ደግሞ እንደተመዘገበ የሚያሳይ ፕላትፎርሙ የሚልክልን ሜሴጅ አለ። እሱ ሜሴጅ አንዴ ላሳያችሁ። ይሄው እዚህ ጋር እንደምትመለከቱት ይሄ አሁን ሲስተም ሜሴጅ ነው። ሲስተም ሜሴጅ ውስጥ ገብቻለሁ። ከዛ እዚህ ጋር ምን ይለኛል? ይሄ አሁን የኢንቪቴሽን ነው እንደተጋበዘና የሆነ ሰው በእኔ ሊንክ እንደገባና ያ ግብዣ ደግሞ የተሳካ እንደሆነ የሚያሳይ ነው። ምን ይላል እዚህ ጋር? ኮንግራጁሌሽን ዩ ሃቭ ሰክሰስፉሊ ኢንቫይትድ፣ ሰላም ደረሰ ቱ ሪጂስተር፣ ሰላም ደረሰን ወደዚህ ፕላትፎርም ሪጂስተር እንድታደርግ ጋብዛሃታል፣ እንኳን ደስ አለህ ነው። ከዛ በመቀጠል ደግሞ ፕሊስ ሪማይንድ ሂር ቱ ኮምፕሌት ዘ ላይቭ ብሮድካስት ታስክ። ይሄ ማለት እባክህ እሷን አስታውሳት የላይቭ ስትሪሟን እንድትሰራ፣ እንዲሁም ደግሞ ዩ ዊል ኦልሶ ጌት ዘ ሪዋርድ አፍተር ኮምፕሌሽን ይላል።
ከሷ ይህን ከጨረሰች በኋላ ደግሞ አንተም ሪዋርድን ሪሲቭ ማድረግ እንዳትረሳ ነው የሚለው። በዚህ መሰረት ኢንቫይት ማድረጋችን ይነግረናል። ይህ ሜሴጅ ካልመጣ ኢንቪቴሽናችን አልተሳካም ማለት ነው። ኢንቪቴሽን የማይሳካው ደግሞ ያ ሰው በቂ ኢንተርኔት ካሌለው ገባ ወጣ እያለ በሊንካችሁ 2-3 ሞክሮ ያወረደ ሰው ከሆነ ላይመዘግብ ይችላል። በእነኚህ ምክንያቶች ሳይመዘግብ እንዳይቀርባችሁ በስርዓት አስረዷቸው፣ ኔትወርካቸውን አስተካክለው እንዲያወርዱ ማለት ነው። ይህን ይመስላል ኢንቪቴሽን አደራረግ። አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ። ባይ